ሰላም ውድ ቤተሰቦቼ እንደምን አላችሁ? 2.4 ኬቪ ኢንቨርተር እንዴት ኢንስቶል እንደሚደረግ ነው። 2.4 ኬቪ ሶላር ኢንቨርተር አለን። ሁለት ባለ 200 አምፔር አወር ባትሪ አለን። እነሱን ኮኔክት ለማድረግ የሚረዳን አክሰሰሪዎች አሉ። እዚህ ጋር ባትሪ ኮኔክተር አለ፣ መፍቻዎች አሉ። 13 ቁጥር መፍቻ እንጠቀማለን። ሌላኛው ባትሪ ከቨር እንጠቀማለን። መፍቻዎቹን ስናስቀምጥ ምን ጊዜ ጥንቃቄ ልናደርግ ይገባል። ምክንያቱም ፖዚቲቭ እና ኔጌቲቭ እንዳይገናኝ እናስቀምጠዋለን ማለት ነው። ሾርት ሀፕን እንዲያደርግ እዚህ ጋር በጣም ጥንቃቄ ይፈልጋል። ኢንቨርተራችንን ከመጀመራችን በፊት ኦፍ መሆኑን ቼክ እናደርጋለን። አሁን ኦፍ ስቴት ላይ ነው። 0 ማለት ኦፍ ነው፣ 1 ሲሆን ኦን ስቴት ማለት ነው። ስለዚህ አሁን ኮኔክት ማድረግ እንጀምራለን። ባትሪ ከቨር ነው። ካሰርም በኋላ ባትሪ ከቨራችንን እንሸፍነዋለን ማለት ነው። አረንጓዴና ቀይ ያለን በሰማያዊና በቀይ አድርገን ሁለቱንም በሲሪስ ኮኔክት እናደርጋለን ማለት ነው። በሲሪስ ኮኔክት የምናደርገው ኢንቨርተራችን 24 ቮልቴጅ ስለሆነ ነው። ሲስተም ቮልቴጃችን እሱን ከኢንቨርተሩ ስፔክ ላይ ነው የምንወስደው። እስከ 1 ኪሎዋት ድረስ ይኖራል ማለት ነው በ12 ቮልት። ከዛ በላይ እስከ 3.5 በ24 ይኖራል ማለት ነው። ስለዚህ ሁለቱንም በሲሪስ ኮኔክት አደረግን ማለት ነው። ስለዚህ በኢንቨርተሩ መሰረት 24 አደረግን። ሁለቱን በሲሪስ ኮኔክት ፕላሱን ከማይነስ ከስናሰር 24 እናገኛለን ማለት ነው። ስለዚህ በደንብ ካሰርም በኋላ በጣም መጥበቅ አይጠበቅበትም። ያዝ ካረገልን ይበቃል። ምክንያቱም መታገል የለብንም ቶርኩ መጣል። ከዛ ካሰርም በኋላ ባትሪ ከቨራችንን እንሸፍነዋለን። እንደዚህ ውብ በሆነ መልኩ እናስረዋለን። ከሁለቱ የሚወጡት 24 ቮልት ይሆናል ማለት ነው። ስለዚህ በመጀመሪያ የፖዚቲቭን ነው ኢንቨርተር ላይ ምን ጊዜ የምናስረው። ስለዚህ ፖላሪቲ ዲሲ ላይ በጣም ወሳኝና ዋና ነገር ነው። ስለዚህ ቀዩን በፖዚቲቭ እናስራለን። ቀይ ምንጊዜም ፖዚቲቭ ነው። ሰው ቀዩን በደንብ አስገብተን እናስረዋለን ማለት ነው ኢንቨርተራችን ላይ። በደንብ እናጠብቀዋለን። በደንብ መያዙን ቼክ ማድረግ ይጠበቅብናል ማለት ነው። ቀጥሎ ኔጌቲቭን እናስራለን። ሰው ከሁለቱ የሚወጣው ከሁለቱ ባትሪ የምናገኘው ቮልቴጅ 24 ቮልት ነው ማለት ነው። አሁን ዲስቻርጅ እናደርጋለን። ዲስቻርጅ ማለት ውስጡ ፓወር ስለሚኖረው ካፓሲተሮች ስቶር ያደረጉት በሱ ስቶር እናደርጋለን። የሆነ ድምጽ ይኖረዋል፣ ስፓርክ ይኖረዋል። ያንን ስፓርክ ዲስቻርጅ ካደረግን በኋላ አስገብተን እናስረዋለን ማለት ነው። ስለዚህ ዲስቻርጅ ያደረግን በጥንቃቄ ፕላስ እና ማይነስ እንዳይገናኝ ውጪ ምንም አይነት ሽቦ መቅረት የለበትም። በደንብ አስገብተን በደንብ አድርገን እናስረዋለን ማለት ነው። ምንጊዜም ኮኔክት ስናስር መጥበቁን ቼክ ማድረግ ይኖርብናል ማለት ነው። ስለዚህ ሁለቱም በዚህ መልኩ አስገባን። በደንብ መጥበቁን ቼክ ካደረግን በኋላ 24